Hello everyone. ዛሬ ስለ ማስኩሊን ኤንድ ፌሚኒን ናውንስ ወይ የወንዴና የሴቴ አጠራር ስሞች እንማራለን። ለቻናሌ አዲስ ከሆናችሁ ሼር፣ ሰብስክራይብ ማድረጋችሁ አትርሱ። Let's dive into the lesson please. Masculine and feminine nouns ነው የዛሬ ርዕሳችን። ማስኩሊን ስንል ከወንዴ ጋር የተያዘ ነው። ፌሚኒን ደግሞ ሴትኛ ነው ወይ ከሴት ጋር የተያዘ ነው። ኪንግ ስንል ለንጉሱ ሲሆን ለንግስቲቱ ደግሞ ኩዊን እንላለን። ኩዊን አይ ሆፕ ብዙዎቻችን እናውቀዋለን። ሆስት አስተናጋጅ የወንዱ ሆስት ሲባል ሆስተስ። በነገራችሁ ይሄ ለአውሮፕላን ብቻም አይደለም። በሆቴሎች አካባቢ እንግዳ ተቀብሎ የሚያስተናብር አስተናባሪ ማለት ነው ሆስት። አንዳንድ ጊዜ ኳስ አዘጋጅ ወይ ኢቨንት አዘጋጅ የሆነ ሀገርም ራሱ ሆስት ካንትሪ ብለው በሆስት ይጠሩታል። ለምሳሌ ኢትዮጵያ ኳስ አፍሪካ የምታዘጋጅ ከሆነ ሆስት ካንትሪ ተብላ ልትጠራ ትችላለች። ሰዎች ፓርቲ ሲያዘጋጁ ያዘጋጀው ሰው ሆስት ሊባል ይችላል። ድሮን ስንል ድንጉላ ወይም አውራ ወንድ ንብ ሲሆን ቢ ደግሞ ሴት ሆነች ማለት ነው። ዌይተር የሆቴል አስተናጋጅ ዌይተር ስንል፣ ሴቷ ደግሞ ዌይትረስ እንላለን። ይሄም ኮመን ነው ብዙን ጊዜ። ቡል ስንል ኮርማ ወይ ወንዱ በሬ ሲሆን፣ ካው ስንል ግን ሴቷ ነች ካው። ላዮን ወንዱ አንበሳ ሲሆን፣ አናብስት ስንል ግን ላዮኔስ እንላለን። አናብስት ወይም ሴቷ ስትሆን ላዮኔስ እንላለን። ኔምፊው ስንል ወንዱ የወንድም ወይም የእህት ወንዱ ልጅ ኔምፊው ሲባል፣ ሴቷ ደግሞ ኒስ ትባላለች። ኒስ። ሮስተር አውራ ዶሮ ሲሆን፣ ሄን ስንል ሴቷ ነች ሮስተር። let's carry on. ሳን ስንል ወንድ ልጅ ሲሆን፣ ዳውተር ስንል ሴት ልጅ ነች። እንደምታዩት ሳን እና ዳውተር ራሱ ማስኩሊን እና ፌሚኒን ሆነው ያገለግላሉ። እንዲሁም አንክል ስንል አጎት ሲሆን፣ አውንት ስንል አክስት ነች። ጋድ ለእግዚአብሔር የሴት እግዚአብሔር ካለ ጋደስ ይሉታል፣ ወይም ሲመስሉ ንግግር ጋደስ። ኦልራይት ለሴቷ ጋደስ፣ ጋድ ኤንድ ጋደስ። ሴቷም አንዳንዴ ውበቷም ምኗም ለማድነቅ ሲፈልጉ ጋደስ ይላሉ። ሃዝባንድ ባል ሲሆን፣ ዋይፍ ስንል ሚስት መሆኗ ነው። ይሄ የታወቀ ቃል ነው። ባችለር ወንድ ላጤ ለወንዱ ሲሆን፣ ባችለር ለሴቲቱ ወይ ለሴት ላጤ ደግሞ ባችለሬት ይሏታል። ባችለሬት በነገራችሁ it can be a course of study in the university as well. ባችለር የሚለው እንደገና በዩኒቨርሲቲ የባችለር ዲግሪ ምናምን ያሉ ኮርስ ኦፍ ስታዲ ኢን the university ሆኖም ያገለግላል። ብራይድ ግሩም ስንል ሙሽራው ነው። ብራይድ ግሩም ወንዱ ሙሽራ ሲሆን፣ ብራይድ ስንል ሴቷ ነች። ፒኮክ የምትወደድ ወይም ደስ የምትል የወፍ ዝርያ ነች ፒኮክ። and then ፒሄን ይባላል ወንዱ፣ ፒሄን ሴቷ ፒኮክ። well let's carry on. አሁንም በማስኩሊን እና በፌሚኒን ነው ርዕሳችን። ናውንስ ናቸው እንደምታያቸው ሁሉም። ማስኩሊን ላይ አሁንም ሃንተር የወንድ አዳኝ ሃንተር ሲባል፣ ሴቷ ሃንትሬስ። ብዙ ጊዜ ሴቶች ሬስ ያለበት እናገኛለን። ማየር ይሄ የከተማ አስተዳደር ወይም ከንቲባ ማለት ነው። ማዮሬስ የሴቷ። አክተር ተዋናኝ፣ የመድረክ ተዋናይ አክተር ስንል ለወንዱ፣ ሴቷ አክትረስ። ቦይ ገርል፣ እነዚህ የታወቁ ቃላት ናቸው በየትምህርት ቤቱም። ቦይ ለወንዱ፣ ገርል ለሴቷ። ማን ለወንዱ፣ ለሴቱ
ለሴቷ woman lad እነዚህ ኢንፎርማል ወርድስ ናቸው ስላንግ ወርድስ lad ብዙ ጊዜ ዘፋኞች እነዚህ ራፐሮች ምናምን ይጠቀሟቸዋል lad ለወንዱ boy like boy ነው lass ደግሞ girl she's my lass ይላሉ ሲዘፍኑ is my lad ምናምን ኦኬ እነዚህ ቃላት እንግዳ ሊሆኑ ይችላሉ ስለዚህ እንወቃቸው hero ጀግና የወንድ ጀግና hero ሲባል የሴቷ ደግሞ heroine ትባላለች heroine landlord የጭሰኛ ወይ የመሬት ባላባት ወይም አከራይ ባለቤት አከራይ ወንዱ landlord ሲባል ሴቷ landlady ትባላለች landlady prince ልዑል ሲሆን የወንድ and then ልዕልት ስንል ደግሞ princess like the princess Diana back in the days a British princess and ሌሎችም አሉ አይደለ princess right some in African countries also በእነዚህ royal family የሚገዙ ሀገራት ፍሬንድስ አላቸው ፕሪንሰስ አላቸው ባይ ዘ ዌይ አልጋ ወራሽ ናቸው ንጉሱ ሲሞት ፕሪንሱ ይተካል ኩዊንዋ ስትሞት ደግሞ ፕሪንሰስ ትተካለች ራይት አልጋ ወራሽ ናቸው እነዚህ ባይ ዘ ዌይ ስልጣን ወራሾች ናቸው ራይት ሶ some African countries are like Lesotho in some part of Nigeria now still it's existing the royal families are existing አሁንም ሮያል ፋሚሊዎች ወይ ደግሞ የንጉሳን ቤተሰቦች አሁንም በአንዳንድ ሀገራት እንዳሉ ነው በአንድ ወቅትኛ ጋም እንደነበሩት አሁንም masculine and feminine ርዕሳችን ነው emperor አጼ የወንድ አጼ ብዙ ኢምፔረሮች አሳልፈናል ኢምፔረር ኃይለ ሥላሴ ኢምፔረር ያለ ብዙ አልፈዋል ሚስቶቻቸው ኢምፔሬስ ብለን ልንጠራቸው እንችላለን ኢምፔሬስ ራይት ኢምፔሬስ ዘውዲቱ ኢምፔሬስ ያልን ሚስቶቻቸው መጥራት እንችላለን ፖይት ገጣሚ የወንድ ገጣሚ ፖይት ሲባል የሴቷ ደግሞ ፖይተስ ትባላለች ፖይተስ ዳይሬክተር የትምህርት ቤት መሪ ዳይሬክተር ስንል ግዴታ የትምህርት ቤት መሆን የለበትም ዳይሬክተር መሪ ነው ዳይሬክተረስ ሴቷ መርደረር ገዳይ የወንድ ገዳይ መርደረር ሲሆን የሴት ገዳይ መርደረስ ኦተር ባለስልጣን ኦተር ደራሲ ሲሆን ኦተሬስ ደግሞ የሴቷ ደራሲ ነች ማኔጀር አስተዳዳሪ አንድ ድርጅት ወንዱ ማናጀርስ ሴቷ ጀንትልማን ሌዲ ለወንዱ የክብር መጠሪያ ጀንትልማን ስንል ሌዲ ደግሞ ለሴቷ ሼፈርድ እረኛ የወንድ እረኛ ሼፈርድ ሲባል ሼፈርዴስ ደግሞ ሴቷ ነች የእረኛ የሴት እረኛ ሄድማስተር ይሄ ብዙ ጊዜ በአንዳንድ ኮሚኒቲ ስኩልስ ወይ ደግሞ በውጭ ትምህርት ቤቶች እንደና አሜሪካን ስኩል ብሪቲሽ የመሳሰሉ ሄድማስተርስ ይሏቸዋል ዳይሬክተሮችን ሄድማስተር ኢትስ ናት ቬሪ ኖርማል ዳይሬክተር አይዱም otherwise principal so headmistress ካልን ደግሞ ሴቷ ነች ማለት ነው ኦኬ well great ያን ይመስል ነበር ሌሎችም ብዙ ኮሌክሽኖች አሉ የዚህ አይነት እኔ ያህል ካልኳችሁ በራሳችሁ መድረስ ትችላላችሁ እና ከዚህ በኋላ ስንናገር አስተካክለን who is your favorite actor ብትባሉ ለምሳሌ ወንድ ነው መጥራት መናገር ያለባችሁ my favorite actor is አለበለዚያ my favorite actress is ካላችሁ አልተግባባንም ማለት ነው እና የሴት እና የወንድ ጾታ ቃላትን መለየት መቻል አለብን በእንግሊዝኛው በአማርኛ እንደምናውቀው ሁሉ thanks ያ ይመስል ነበር መማር ለምትፈልጉ በእነዚህ ስልኮች ደውሉልኝ ነበር ካምብል እንግሊሽ thank you I'm out guys goodbye